መቀመጫ አርቲፊሻል ነው። እሱ ደግሞ ሁሉ ጊዜ ይሄን ነገርሽን ነው በጣም ሞደው ይለኛል። ለመወደድ ብሎ ያልሆኑትን መሆን የሌላቸውን ነገር ማሳየት ተጀመሩ። ከሌላት የሌለሽን ነገር ለማምጣት ከመጣጣር ይልቅ የውስጥ ማንነት ግን አይቀየርም። ብዙ ሰው ይሆናል አይሆንም በሚል ሜንታሊቲ ጀስት ፍቅሩ ላይ ብቻ ነው ፎከስ የሚያደርገው እና ዛሬ ደግሞ የፍቅር ግንኙነትን የሚያበላሹ ትንሽ የሚመስሉ ግን ትልልቅ ነገሮችን እናነሳለን። አዎሽ የመጀመሪያው መቼም መቼ እሺ ማለት እንዳለብን አናውቅም። ብዙ ጊዜ አስተውለሽ ከሆነ ሴቶች ለሪሌሽንሺፕ ለትዳር ሊድ አድርጓቸው ለመግባት ይሉና የማይፈልጉትን ነገር እየጣሉ እሱ የሚፈልገውን ነገር እሺ እያሉ ይሄድና ትዳር ላይ ሲገባ ይሄን ነገር እፈልጋለሁ መቼ መጣ ነው ይባላል። ሰዎች በተፈጥሯቸው የለመዱትን ነገር ልክ ነው ብሎ የማሰብ ነገር ይኖራል። ያ ደግሞ ከወንዱ ሴት ሳይድ ሳይሆን ሴቷ ነች ያስለመደችው ኦልሬዲ ያን ነገር። ሜቢ ይስተካከላል፣ ሱሰኛ ሊሆን ይችላል። አንዳንድ ሰው ይስተካከላል ቀይረዋለሁ እያለች ችላ ልትለው ትችላለች። ትዳር ላይ ነገር በዛ ሲመጣ ምንም ልትለውጠው የምትችለው ነገር አይኖርም እና ሴቶች ገና ለገና ያን ነገር አስቀጥዬ ልጠብቅ እንደሚፈልጉት ሊሆንለት ሲሉ ማንነታቸውን እያጡ ያን ሰው ይሆን ይመጡና ፍላጎታቸውን እንትን ይላሉ። መጨረሻ ላይ ያው የነሱ ነገር ዶሚኔት ይደረጋል ማለት ነው። ግንኙነቱም ይበላሻል። ሌላኛውና ሁለተኛው ደግሞ ለመወደድ ብሎ ያልሆኑትን መሆን የሌላቸውን ነገር ማሳየት። ለምሳሌ አንድ የሃይማኖት መምህር ምን ሲል ሰማሁት፣ አንዲት ከደንበኛው እሱ ጋር ትመጣና በጣም ተጨናንቃ እባክህ እርዳኝ ምናምን ነገር ትለዋለች። ከዛ በጣም ይደነግጥና ምን ሆነሽ? በቃ በጣም የማይሆን ችግር ውስጥ ገብቻለሁ ምናምን ትለዋለች። ምንድነው የሆነው? በጣም እሱ ደግሞ ሌላ አይነት ሪሌሽን ውስጥ ገብታ ወይ ሴክሹዋል ነገር ኖሯት ምናምን ይመስል ምን ነው ታዲያ ተደፍራም አይነት ነገር መሰለው። ምን ሆነሽ? ኧረ እኔ ምንም ነገር ኖሮኝ አያውቅም ከዚህ በፊት ደህና ነኝ ምናምን ትለዋለች። ታዲያ ምን ተፈጥሮ ነው ምናምን ሲላት ከጮኛዬ ጋር ምንም ነገር ኖሮን አያውቅም፣ ልንጋባ ወስነናል፣ ግን ይቅርታ መቀመጫዬ አርቲፊሻል ነው። እሱ ደግሞ ሁሉ ጊዜ ይሄን ነገርሽን ነው በጣም ሞደው ይለኛል። ገባሻ? አልነገረችውም። ስለዚህ ምን ብላ ታስረዳው? ነገሮች ቀኖች ከፉና ሪሌሽናችሁ እስከ ጋብቻ ደረሰ። ከዛ እውነቱ ሊመጣ ነው። አሁን ስታገኘው ታረገ የነበረው ነው ያ በቃ እሱ የሚያውቃት በዛ ነው። ወይ እውነቱን አልነገረችውም። እሱ ደግሞ አፍ አውጥቶ ነግሯታል ያንን እንደሚያደንቅላት። ስለዚህ ምን ላድርግ እንዴት ብዬ ነው ከሱ ጋር የምኖረው ብላኝ በጣም ደንግጬ አባረርኳታለሁ። ምንም አልነግርሽም በዚህ በኩል ብሎ ማለት ነው። ምን ሊላት ይችላል? ግን ከዛ ይልቅ የሆነውን ትክክለኛ ምክንያቱም ነገ መገለጡ አይቀርም። ሰው ከሌላን እንደሌለ ማወቅ አለበት። ሰውነታችን ላይ የጎደለ ነገር ካለ እንደጎደለ ማየት ነው ያለበት። አትሊስት እነዚህ ነገሮች እንደው በስፖርትም ሰርታም ቢሆን በአመጋገብ በተለያየ ነገር ለማምጣት መሞከር። ስለዚህ እውነት ያልሆኑት ማንነት መሆን ማለት አትራክት ለማድረግ የሚደረግ ግብ ነው። ይሄ ሁሉ በቃ ያ ሰው ፐርፌክት ሆኜ መጥቶ እንዲመርጠኝ በማለት የሚመጣ ነገር ነው። ግን እነዚህ ሁሉ ነገሮች ሰው ፔሸንሲ ስለሌለው ነው ባይዘው ምናልባት በትዕግስት እንትን ብትል የተስተካከለ ምናልባት ሰውነትን በጊዜ ሂደት ሊመጣ ይችል ነበረ። የተለያየ ነገር ራሷን ብትቀበልስ ከጀመሩ ከሌላት የሌለሽን ነገር ለማምጣት ከመጣጣር ይልቅ የውስጥ ማንነት ግን አይቀየርም። ከላይ ያንን ትክክለኛ ማንነቷን የሷን ኳሊቲ ምናልባት ይቺ ሴት ከሌላው እዚህ ላይ እኮ ደግሞ ምን አለ መሰለሽ አፍተር ኦል የሰው ልጅ የሆነ ሪያሊቲ አለ። ውስጥን ለማየት መጀመሪያ ውጭው እንዴት ነው ምግብ እንኳን ስታዩ ደስ ያለሽ ነገር ነው ለመብላት የምትጓጊውና ሰው ይላል። ግን ሪያሊቲው ሰው ያላማረውን ነገር ሊያወራትም ሄዶም ኢንጌጅ ሊሆን አይችልም ከማንነት ብቻ። ግን አትሊስት እዛ ላይ ማድረግ የምትችላቸው ነገሮች ላይ ብቻ ማድረግ የምትችላቸውን ነገሮች ማድረግ፣ መቀበል ያለባት ነገሮች ደግሞ አንዳንድ ጊዜ መቀበል። ግን እንጂ እዚህ አርቲፊሻል ደረጃ ከመድረስ ይልቅ አሁን እቺ ሴት እኮ ብዙ ሴት ጋር የሌላት ሺስ ቨርጂን ምንም ነገር የላትም ከማንም ወንድ ጋር የብዙ ወንድ ምርጫ ልትሆን ትችላለች። በዚህ ብቻ እኮ ይሄን ማንነቷን ማስቀጠል ከቻለች ለምን ውጫዊ ላይ ያን ያህል መጨነቅ ይኖርባታል? ንጹህ ትሁን፣ ባላት ነገር ትዋብ፣ ጥሩ ነገር ትልበስ፣ ታድርግ። ከዛ እሱን አይቶ ደግሞ ወደ ውስጥ ማንነቷ ገብቶ የሚቀበላትን ወድ ታገኝ። እኔ ለሰሩ ፕላስ ደግሞ ሶስተኛ የነዚህ ሀሳብ ሁሉ ኮርና ዋና ነገር ብዬ የማስበው ሪሌሽንሺፑን ራሱ ሰው ትዳር ላይ ሲገባ ነው ሜቢ መንፈሳዊ ነገር ላይ የሚጠነክረው። ግን ወደ ትዳር ለማድረግ ራሱ ሪሌሽንሺፑ መጀመሪያ ጥሩ ሊሆን ይገባል። ያ ደግሞ መንፈሳዊነትን ከሪሌሽንሺፕ ጀምሮ መለማመድ፣ ጸሎት ማድረግ ካለባቸው መንገዳቸው በስርዓት እንዲቀጥል ወደ ፈጣሪያቸው መቅረብ እንዲመራቸው የተሻለ ነገር እንዲሆን። ለምን
ብዙ ሰው ይሆናል አይሆንም በሚል ሜንታሊቲ ጀስት ፍቅሩ ላይ ብቻ ነው ፎከስ የሚያደርገው እና ፈጣሪ ያላወቀው ትዳር ደግሞ አፍተር ኦል ብዙ ጊዜ ሰይጣን ይፈትነዋል። ለምን ትዳርን ግንኙነትን አይፈልግም ፈጣሪ የሚከብርበት ነገር ስለሆነ። ስለዚህ ከምንም ነገር በላይ ለፈጣሪያቸው ያን ነገር አሳልፈው ቢሰጡ መሰረቱ ላይ መስራት። መሰረቱ በትክክል ያልተሰራ ነገር እኮ እሺ ብትገነቢው መደርመሱ አይቀርም። ዋናው ነገር ከስር ያለው ደግሞ ፈጣሪን ማስቀደም፣ በትክክለኛ ማንነት መተዋወቅ፣ አርቲፊሻል የሌለው ነገ ስትገቢ እንዲህ እኮ አልነበርሽም፣ ይሄን ነገር አላውቅም፣ እንደዚህ የሚሉ ነገሮች ከመምጣቱ በፊት ወደ ትዳር ከመሄዱ በፊት ቀድሞ ራስን በትክክለኛ ፕላስ ደግሞ ትዳር እንዴት ነው አንቺ ከመረጥሽው በላይ ፈጣሪ ትዳር አፍተር ኦል ልጆችሽን ፍሬ አፍርተሽ ረጅም ህይወት ለመኖር የምትፈልጊው ነገር ነው። ይሄ ኦን ኤንድ ኦፍ ሆነሽ ወዲያው የሚቆም ነገር አይደለም። ስለዚህ አንዳንዴ እኛ ከመረጥነው ነገር በላይም እሱ የመረጠልን ነገር እንድንቀበል እሱ እንዲመራን የእሱን መንገድ እንዲያሳየን። ለምን የእኛ ኳሊፊኬሽን ብዙ ጊዜ ዓለማዊ ነውና ቶሎ ፈራሽ ይሄ ሎንግ ተርም የሆነ ሰስቴን ያደረገ ነገር አይሰጥንም እና ስለዚህ እነዚህ ትንንሽ የሚመስሉ 3 ነገሮች የፍቅር ግንኙነታችንን በትልቁ ሊያበላሹብን ስለሚችሉ ትኩረት ልንሰጣቸው ይገባል ብዬ አስባለሁ።